እሺ አርቲስት ዘላለም ይታገሱ እባላለሁ። ፍፄን አንድ ስራ አዘዋለሁ። ምን ተሰማሽ ታውቂ? ሁለቱም ከእናት ከአባታችን የምትቀርጸው ደግሞ ይሄኛውን ፕሮግራም ነው። እስቲ ጎበዝ የኔ ጀግና ልበል። አረ ስትሞልጭኝ ነው ደስ መጋኛ ይቁረጥክ ሌላ ምንም አይደለም። የመክሊቴን ፎቶ አይተሻል? ፎቶ ችግር አለበት እሱ ሌላ ነገር። በዚህ ቪዲዮ ማለት ማማን እንያት ይለኛል። የማማን ፎቶ ይለኛል። አልበላህም እንዴ? አረ አልበላሁም። አፈር እያበላሽኝ እኮ ከላይ ላይ ዞር በል። ይሄ ደግሞ ሌላ ረባሽ መጣል። ስንት ሰዓት ነው የማስተናግደው እኔ? የጃዋሪ ልጅ ብቻ አይደለም የገነት ልጅ መባል አለበት። የገኒ ቤተሰብ መባል አለበት። ራሴ አልዘፍን ገብቼ ተባረክ ዝቅ ብለህ ስታ ወንድሜ በለው። ቺርስ አባ ቀስ ብለህ ብላሽ እንዳንቀር ነዳጅ እኮ እህላይቱ በልቶ የሚያውቅ አይመስልም። እግዚአብሔር አልባ ማለት የኔ ነዳጅ አያውቅም። ቶሎ ሚስት ፈልግና ጉልበቴ ላይ ትወደቅ መጣ። በዚህ አጋጣሚ ተመዝገቡ። ጸባይ ያለኝ ሰው ነኝ። ምርጫ ቅስቀሳ ጨዋነ አው ጨዋነ ስራ ስርዓት አለ። ጨዋነ ቀዥቃዥ አይደለም። ለዚህ ስለሆነ እኮ ነው ልጅ ይሁንከው። እሺ አርቲስት ዘላለም ይታገሱ እባላለሁ። ዛሬ እንግዲህ አንድ ስራ ይኖረናል። ፍፄን አንድ ስራ አዘዋለሁ። ያንን ስራ ሆኖ እንዲያሳየኝና ጀግነቱን ማየትና መስከር ፈልጋለሁ። እስቲ ፍፄ በጣም ጎበዝ ካሜራ ማንና ኤዲተር ሆነ ታሳየኛለህ። እንግዲህ የምትቀርጸው ደግሞ ይሄኛውን ፕሮግራም ነው። እሱን ቀርጸህ ኤዲት አድርገህ ቆንጆ ስራ እንድታሳየን አዝዣለሁ። በዛው ቻናሉ እንግዲህ የፍፄ አይን ነው። ፕሮግራሙ ምን ልሁን የሚል ፕሮግራም ነው። እሱ እንግዲህ ሰብስክራይብ ታደርጋላችሁ ላልደረሰው ሰው እንዲዳረስና ፕሮግራሙን ኮመንት እያደረጋችሁ ሀሳብ እንድትሰጡ በዚሁ አጋጣሚ በአክብሮት ጠይቃለሁ። ረብሻ አልፈልግም። አሁን ግምገማ ላይ ነኝ። በቃ ይሄ እንደሄደ ቤኖና ሀይቅ ይግባ። ቤኖና ሪዞርት የሚለው አውርደህ አላወረድከውም? ለምን? ኢንተርኔት እኮ የለሽም? ግን አለኝ፣ ኢንተርኔትም አለኝ እኮ እሴ። ቅድም ነግሬሃለሁ። አይሰራም። ከቅድም እኮ ይሄ ነገር አይሰራም። ግን መሞከር በእናትህ አትረብሸኝ። ግምገማ ላይ ነኝ። ዝጋው በሩ። አንድ ረብሻ አልፈልግም። እሺ እሱን ዘዘውና ቀጣ ትሄዳለህ። እሺ ዳውንሎድ ልዘዝ? አዎ አንተኛ ነው ማየት ነው የምትፈልገው። እሺ ስራው ላይ አይደለም ፎከስ ያለው። እሺ ደረደራ ኢንትሮዳክሽን ደረደርን። ይሄ እሺ ቀጥሎ ወደ ጭፈራ አይደለም። አንዴ እንትን ታይዋለሽ ብሪፍሊ። እሱኛውን ለለፈው እጃችን ሳብ እሺ እቺኛው ቪዲዮ መወሰድ ሳብ ታይገኒ ታይ ሳብ እኮ ሳብኩት እኮ ሳብ እሷን አስወጣልኛ። እሺ ባቢ አቤት ነው አልሻል አባ ቪዲዮ አንዳንድ ትወስድለታለህ። አልበላህም እንዴ? አልበላሁም። አፈር እያበላሽኝ እኮ አይደለም ማለት ምንም እኮ ምግቡ አይ ራሱ አላሰራልሽኝ። ገኒ አላሰራልሽኝ። የምር እኔ የምፈልገው አንተ ችግርም ነው ታውቃለህ። ፍፄ ማየት ነው የምትፈልገው የኛን ቪዲዮ። እሱን ተው ቤት ታየዋለህ ቁጭ ብለህ ከተመልካች እኩል። አሁን እኔ ዩቲዩብ ቻናል ላይ ሄደህ ይኸው ሙሉውን ቪዲዮ ማየት ከፈለክ አሁን በትክክል ቪዲዮ ይሰራልኝ። በብዛት እኮ ነው የሰራሁት እኮ ነው። እዛም እኮ ያለው እኮ አዎ ነው። እሱማ ነው ግን በቃ ቆም በል። እሺ በለ የሚሰራ አይሰራም። ይሰራል። አልገባህም? ና እዚህ ጋር ቁጭ በል። ደስ ብሎት ነው እስሬ ቁጭ በልና ይኸው ባቢ እሺ አይደለም አሉ ቁጭ አይደለም። ከላይ ላይ ዞር በል። ይሄ ደግሞ ሌላ ረባሽ መጣል። ስንት ሰዓት ነው የማስተናግደው እኔ? በዚህ ጣናለች ባቢ ቁጭ በል። አወጻነት አለ ሰው ወደ እንትኑ እንለፍ ወደ ጭፈራው። እሺ የኛ ጭፈራ እኮ ነው ይግባ። ችግር የለም። ይሄ ችግር የለም። ኦኬ ኮፒራይት ኖሯል። እሺ ይሄ ምንድን ነው? ሙዚቃ ነው። ይሄስ እዚያ ፒክቸር እኮ ይታየኛል። ወይኔ ባቢ እሺ ዞር በለት። በቃ ራሱ ከለልከው። አዎ ፒክቸር አለው ባቢ። ካሜራ ከለልክ። ሻንጥላው እንደምን ነው ያዙት? ድምጽ
ቀንስ የሆነ ድምጽ ማይክ ላይ ያለ ሰው ድምጽ እየረበሽኝ ነው እሺ ልቀንሰው ዲስቶርሽን አለ በጣም እሺ ይሄን ለፋውን ጭፈራው ይለፍና ከዛ ምንድነው መስረሽው የሙሉጌታ ቆይ ሊዮ በእናትህ ባሌን እስቲ አንተ ምን ሆነ ነው እንዳትነካው ይሄንን እንዳትነካው ማርያም እንዳትነካው ከዚህ እንደዚህ ውስጥ አለ ስልኬ አክሰካማ ባቢ ሂድ በእናትህ ስራ እየሰራን እኮ ነው ፍፄ ገብቷል ምልክ የት ነው ያለው ይሄ ቪዲዮ የተሰራው የት ነው ቤኖና በቃ ይግባ አይቁ ይግባልኝ እዛ ጋር አንዳንድ ነገሮች እንዲገቡ ፈልግ ይኸውልሽ አከረርሽ እኮ ዙሩ አዎ ቤኖና ኢንተርኔት እሱ ቤኖና ይቀር ሌላኛስ ሃይቅ ወስደናል እዛ መዝናኛ ቦታዎች የሚያማምሩ ቪዲዮዎች ወስደናል ድብልቅልቅ እንትን አድርገው እንደ ፉቴጅ መጠቀም አለብህ አለን ኮስዳር ራስ ቀርጻል አንተ ሰርጉ ብቻ ነው ማየት የፈለከው አይደል ቪዲዮ ሲቀርጽም ተወስዷል እኮ ሃይቅ ለምሳሌ ገብተህ እሺ ግባ እዚህ ጋር ፉቴጅ ውስጥ እሺ በኋላ ፉቴጁን እንወስዳለን እዛኛው ላይ እንትን ትልበታል እንዲለብስ ነው የፈለግሽ እንዲለብስ ነው የፈለገው የጃዋሪ ልጅ ብቻ አይደለም የገነት ልጅ መባል አለበት የገኒ ቤተሰብ መባል አለበት ራሴ አልዘፍን ገብቼ ይሄ ዳይሬክት ማድረግ አልነበረባቸው እኮ አሙቁልኙ የጃዋሪ ልጅ በቃል አንዱ አለ እና እኔ እሺ ሂድ አልዘፍን ገብቼ እሺ የራሱ ጉዳይ ያገባኝ ወይጉ ይሄው ግብ አያው ነው አንግል አሪፍ ነው አየ ባግባቡ አልሰራም ያለኝ ሆዱ ስለጎደለ ነው ወይኔ አንተ የተባረክ ነው ወደዚህ ዝቅ ብለህ ነው አንተ የተባረክ ዝቅ ብለህ ነው ወንድሜ በለው ቺርሳባ እኔስ ወይዬ እሺ እቺንም ከልሽ አንተ እጂ በስማ ይኸውልህ ሆዱን እጂ እኮ ይለያል ይሄ ነው መጀመሪያ ችግር ፍፄ ቀስ ብለህ ብላሽ እንዳንቀር እኔ ነዳጅ እኮ አሪፍ ነገር ነው ታውቂያለሽ እኔ ቆንጆ አንተ እንዴት ነው የሰራው ማርያምን እጂ ተባረከ እጂ እኮ ለፍፄ አልቀመስኩት ነው ራሱ ቆይ ደረጃ አልኪበት ምንድነው አንተ ደግሞ ወንድም ይወዳል ላይቶ በልቶ የሚያውቅ አይመስልም ጊዜ አርባ ማለት የኔ ነው ላይቶ ያቀማ እንደዚህ የለም እኮ አልበላህም ሰሞኑን አሞ ነበር ነገሩ እንደዚህ እህል አይቶ ያቀማ እና ቶንሲል ዛሬ ነው ማወቅ የጀመርከው እሺ በጣምና ወደ ወሬ ተውና ሰዓት የለንም እሺ አሁን ለመባረክ እንካም አትንካም አይሆንም አንዴ ብላ ካልሽኝ ልብላ ቀመስና አልፎ አልፎ ተበላል አስቀምጥ ስራችን እንሳ ጊዜ የለንም ተባርከዋ ፍፄ ባርከው ቆይ በርቱ ጨርስኝ መርቀኝ እኮ ነው የሚለው እጅህን ይባርክልህ እኮ አልኩ እኮ ቀደም አልሰማኸኝም የተባረከ የምታስበላኝ አይደለችም በዚህ አይነት በቃ ይወርድልካም አፈን ተራገው ይሄ ባሪያ ይሄ ቆንጆ እስቲ ባርዬ ነው እንደ አብርሃም ፍፄ ወይ ረስተው እኮ ስለኔ አልፈዘዝክ ምን እሺ ቀጥል ብቻውን ተወሰደ የለም ቤቱ ዳውንሎድ እናደርጋለን ቤቱ ይሄ ለኛ የተስተካከለልን ቤታ ሴታፑ ነው ገብቷል ይሄ ቆንጆ ይሄ ማር ግራ ገብቻለሁ አይደል you are weird ነኝ እኔ እዚህ ጋር አብሬያችሁ ስለመጣው ዳይሬክት ብቻውን የተወሰደ የለም ሴቶቹ የወሰዱት ካለ ግን ሌት ሚ ቼክ እሺ ቼክ አድርገው ያው ሆድን ስለምትወድ እኮ ነው ለዚህ ነው ቤት እንሆን ያልኩ እንጂ ቢሮ መቀመጥ እንችል ነበር አዎ ቤት ግልጽ ነው ምን ካላበላው እንኳን እንዳልበላ ነው አልተዋትም ነው ምን ብትይ ሙት የዳዊት ሙያ እኮ ባዶ ፍሬም ያው ነው ይሄ እኮ ፎቶ ነው ገኒ ነው ፍፄ ባዶ ወጣ ቪዲዮ እያየሁ እኮ ነው እላይ እሱ ሶስቱ እነኚህ ሶስቱ ገኒ ወይ እስኪ ሳትነጫነጪ ንገሪ አይደለም አልጋ እንትን ሲለኝ ታናደኛለህ ፍፄ ማርያምን ካላየን ቪዲዮ ማስገባት እንችላለን እሺም ጨፈረ የተወሰነ ገኒ የልቧ ካልደረሰ መስሚያው ጥጥ ነው ገብታባለች እዚህ ጋር አውጣት
ባቤ ግራ ሊስቡ የሚችሉት ኤዲቲንግ ግራ ነው እኮ የሚያገቡ ቆረጠው እያለች አይ ሲጣበቅ ነው ያየው ሲቆረጥ አይደለም ያየው ፈጽ እኔ ቆንጆ እኔ ማር አምርብዩ ይሄማን ነው ተንበርክ ከመሬት ያው ባቢ ማለት ነው ማን ነው አዲሱ ማንሽ አዲሱ ቀደም ብለሽ ያልሽ ፍቅር አዲሱ ክራሽ ይላል ክራሽ ማይ ክራሽ በቃ ጠረጴዛው ያለችው እንትኗ ትንሽ ትወሰድ ገባ ሀሳቤ ጸባይኛ ሰውን ደግሞ ይመች ሂድ አስወጣ ወረደ የስ ሌላ አንግል የለም አንድ ካሜራ ብቻ እኮ አለ አንተ አንድ ካሜራ ይወስድ ከዛ አንግል ወስዳለች የተቃጠለ ነው ኢሜጁ እና እስቲ ነው ምን ተቃጠለ እሺ ይሁን ታስተካክላለህ ከዛ እናንተ አስረጉ ሰላም ሰጡኝ ሰው ሲያመው እንኳን አይታዘንለትም ኧረ እባክህ ስራለስ እኔም አሞኛል እኩል የታመው ሁለታችን ይሄ ግን አሪፍ ሆኖ መስራት አለበት ኧረ ደስ እየተቃጠለ ነው እዛ እየተጠበሰ ነው ቺፕስ ላይ ተቃጠለ አይደለም የኔ እናት ማይ ምንድን ነው እሱ እኔ ፋራ ቅዱስ ነው እንዴት አድርጎ እንደሚጫፈረው እዚህ ጋር ፎቶ ይሰራል ፍፄ ጫፋራውን ተታክ ፎከስ አድርግ ፎቶ ምን አይነት ፎቶዎች እዚህ ጋር እንደዚህ አንዱ አልፎ ምንድነው ስላይድ ነው እሺ ብላ እኔ ባሪ የጎተተኝ እኮ አምሎ ገሄው ይሄ ከምግብ በኋላ ጎበዝ አርጋው እንዴ አንተ ነው ሸውደኝ ነው ፍፄ አንተ ተሸውደኛለህ አላምንህም እኮ የሆነ ነገርም አለ ያጭ በርባሪ አይደለም አላምንህም የሆነ ነገር ተነካ ስለምፈጥንብሽ ነው እንጂ አዎ እኮ የሆነ ነገር ነካብኝ ያሰብኩትን ወዲያው ታመጣዋለች ድንገት ደግሞ አንዳንዴ ስትበላ ካልበላ ግን ችግር ነው ስናነሳ መች ወሰድክ ፍፄ አለ yes ወሚል ኢፌክት ፈልጋለሁ ኢፌክት ፈልጋለሁ ቆጭ ስል ከዛ እንብላ የባለቤት እናንተ እኮ ስትበሉ እኔ እየቀረጽኩ ነው እኔ ጌታ ነኝ አሳዘንከኝ እግዚአብሔር አይ ፍፄ ብዬ እና ደግሞ ምግብ ሁላ ካለቀ በኋላ ምናምን ነው ያረገኝ የሚረባ ምግብ ካሜራማን ይበደላል ሁሉ ታውቃለህ ቀድሞ እንዲበላ እኮ ነው የሚፈልገው እንዲበላ ነው የሚባለው በነገራችን ላይ የቪዲዮ ቸሬ ብያለሁ አንተ ባለው የሚጠቅመው ተካትለናል ሰደብሽ ብለዋል ባል ነው የሚቀርበው ለፉድ እኮ ነው እንዳለው ሲያፈራይሽ ተሽኮረመመብኝ እኮ የድሮ የዛሬ 25 ዓመት የተሽኮረመመው አይበቃው አሁን ልክ እንደ አሁን እኮ አያት የምንሆንበት እድሜ ላይ ነው ያለነው የመክሊቴን ፎቶ አይተሻል እንዴት እንደሚያምር ላሳይሽ አይ አብረን ብናየው ብዬ ፐርፌክት ነው ጋፈቲ ኮላታቹ መሀል ያለው ነው ይጎርሷል ቴንክ ዩ ባባ አብረን እንድናየው ብዬ እኮ ነው ገንዬ አሁን በጣም ነው የሚያምረው ፎቶ ፍፄ ስራ ይሰራው በሱ ብቻ ማሰረው ኦኬ ችግር አለበት እሱ ሌላ ነገር በዚህ ቪዲዮ ማለት ማማን እንያት ይለኛል የማማን ፎቶ እንይለኛል የጤነኛ ነው እንዴ ፍፄ እንዳጣላኝ ከኔ ጋር መቤት እንዳጣላኛል እሺ እንቆማ የተነሳችሁ እንደ አራስ እንዴ ይሄን ጫማ ያንተም እየጠበቅ አራስ ነበር ሆንሽብኝ እኮ ስራን ስራ በኋላ ታያለህ እሷን ፎቶ እንዴ ምን ተሰማሽ ካልከኝ ምን ተሰማሽ አላልከኝ ይሄ ማን ጫማ ነው ምን እንደሚሰማሽ እኮ አውቃለሁ ምን ሰማኝ ሳትናገሪ የልብሽን አውቃለሁ ምን ይሰማኛል ምን ይሰማኛል ደስታ ነው አስበሽዋል ወደ ትዳር ከ10 ምናምን ዓመት በኋላ አስገባ ሰርገኛ ራስ ደግሰ ደግሞ እንደው ታረግልኛለህ ማድረባ ማለት በቃ ሰው ሲተፋፈቅ ምናምን ይሄ ጉፊያው ተመኛ እሱን ሁለቱም ተለይተናል ከእናት ከአባታቸው ገኒ እኔ ካሜራ ይዤ ነው
እዘፍንልሽ ነበር እያየሁ ነበር የዋዛ አይደለም ተዘግቶ ነበር እኮ ያኔማ ይታባት ተለየን አሃ ለዚያ ካቺ በጣም በሳቅ ነው የሚገለኩ በዚህ እድሜ መሞሸር ለሰጥሯ አዎ ይጣር በዚህ እድሜ መሞሸር በሳቅ ነው የሚገለው ግን ልጆቼ እንዴት ደስ እንዳላቸው በስማ አሞልዶ አሁን የመጀመሪያው ልጅሽን ቶሎ ብለሽ ማማዬ ዳሪኝ እስኪ ማማዬ እሷማ ሁለተኛ እኮ ነች ቅዱስ እኔ ቀድማለሁ አንተ ማለት ዳራለህ ቶሎ ሚስት ፈልግና ጉልበቴ ላይ ትወደቅበት በዚህ አጋጣሚ ተመዝገቡ በዚህ አጋጣሚ ተመዝገቡ ሚስቶች አይ ጸባይ ያለኝ ሰው ነኝ ምርጫ ቀስቀሳ ጨዋነ አው ጨዋነ ስርዓት አለ ጨዋነ ቃዥ አይደለም ለዚህ ስለሆነ እኮ ነው ልጅ ይሁንከው አው በደንብ ለምንድነው አሳምረን አይናፋር ናቸው ነገርሽ እኔ ማዘር እኔ እናት በጣም አይናፋር ገኒም አይናፋር እኮ አረ አይደለም እኔ ጨው ቀቀይ ይበላል ጨው ይቀቀላል አይ ግን ደርግ ነሽ እኮ ታውቂያለሽ ወንዳ ወንድነት ነው ማኔጅመንት አው ግን ስትበሳጪ አይጣል ነው ስትበሳጪ ታቀኛለህ ስለምታውቅ ማምለጥ ነው የተገኘው ነገር ሁሉ ሊወረወርብሽ ስለሚችል አኮ ተከባረከት ይልና እንደ ጫማ ላጥ የድምጽሽ ምናምን ሞቅ ካለ አለማጥፋት ነው አለማጥፋት ካጠፋክ እንደቆመን ሚክስ አድርገው እናመስግን ስለሚሰፋ እኮ ነው ቪዲዮ ቦሪንግ ይሆናል ካልቆራረጥ ነው በስተቀር እያንዳንዱ ስነ ስርዓት ካረከው 10 ሰዓት አይበቃው ምን ነው ባሌ ከፋክ በሰላም እሺ ምን ተሰማሽ ስልሽ ግን ቅድም እኮ አድበስብሰሽ አለሽ ምን ተሰማኝ ደስ ነው ያለኝ መልሽ ያገባሁት የልጆቼን አባት ሌላ አላገባው ማቀውን ክፋቱንም ደግነቱንም ኃይለኝነቱንም መልካም ነገሩንም ማቀውን ሰው ነው ያገባሁት ትንሽ እቺን ሰድ ትንሽ እዚህ ጋር ቆንጆ ስለሆንኩ አሪፋን ቆንጆ ነሽ እቺን ሰራትና የምር ቆንጆ ነሽ ከዛ ታዲያ እንዴ ምንም አይደል ሻምቡ ድሮ ፊልም ስናይ ምን ሻምቡ የኔ ሀገር እሺ ወለጋ ማለት ነው ከዛ አብዛኛው ሰው የሚገባው ስስትን ምንድነው ውሳኔን ለማየት ሲገቡ የገኒን ዲምፕል ለማየት ነው የሚገቡ ማርያም እግዚአብሔር ለክሰይን ነው እንጂ በቃ ይሄ ዲምፕልሽ ለማየት ማለት ፒፕል እንዴት ነው የምታምረው እያለ ለዚህ ትምጭ የኔ ጌታ ክብረት ይስጥልኝ አመሰግናለሁ የልጆቹ ማንም የለም በዛኛው ሳይድ ውይ 30 ደቂቃ ነው 40 ደቂቃ ነው ሄድ ነው እስካሁን ድረስ እሺ ኢዳኒን በደንብ ፎከስ አድርጌ ማየት ፈልጋለሁ በወጀብ ውስጥ አርነት አለ ነፃ ያወጣል እግዚአብሔር እውነት ማንም ምንም ነገር ቢል ያለቀለት ነው ያበቃለት ነው የፈረሰ ነው ምንም ያበቃለት ነው የፈረሰ ዱፕሊኬት አድርገ መስሎኝ አናደኝ እኮ እሺ ወርጅቢ ገኒን ማጣት በሙሌ ነው ሙሌ አስተማሪ ነው ጓደኛዬ ነው አባቴ ነው የሚገርም ልብ ካላቸው ሰዎች ከማቃቸው አንዱ ሪአክሽን የለውም እንዴ ወይስ ሪአክሽን ነው ሻው መጣ እና ውጭ ሀገር ደግሞ እኔ ሰርቼ ቁጭ ያደረኩትን ነገር ለምንድን ነው ይሄው ያችላልሽ ልቤ ሲያስብ ከመጣ ጥሩ እሺ ቤተሰቦቼ አንድ ቪዲዮ ይቀራል በስልክ እየቀረስክ ያለው ቪዲዮ አልገባም እኮ ገልብጣችሁ ማስቀመጥ ደግሞ የእናንተ ፋንታ ነበር አይደል አው ጥፋታችሁ ሲል ዝም በነገራችሁ ላይ ጸጥ ነው የምትል የራሷ ጥፋት ከሆነ ላሽ የኔ ጥፋት ነው የሆነ እሺ ተስናና ቀጥል አገኛለሁ ችግርም አገኛለሁ እኮ እሺ ጨረሱ ላይ ተቀመጫልከ አስተት ከፈለሽ ጊዜን እየበላ ነው እሺ ሪአክሽን ፈልጋለሁ በደንብ ይሁን ወዴስ ልጆቼ ለምን አይታዩም እዚህ ጋር ፍፄ ለምን አይታዩም እሺ አይ ከፍቷል ችግር የለም እንዴ እነ ማማ እነ ቅዱስ ሲባል ቅዱስ እነ መክሌት እነ ጃዋሬ ሲባል እነ ጃዋሬ እኛን አላልኩም እሺ ሌላ አንግል የለም ሌላ አንግል የለም ወይ ካሜራ ተቀልዳችሁብኛል
እኔ አይደለም የኔ ፐርፌክት ነው ያንተ ፐርፌክት ነው ለቤት ናቸው እንደዚህ መስክሪልኝ እና ቤት ናቸው የእውነት በጣም ወገቤ እስኪበጠስ ሜሞሪ የለም ብሎ ሜሞሪ አለ ባዶ አይቻለሁ ሁለት እያዞረኝ እያቅለሸለሸኝ የሰራሁት አቃለሁ ፍጽ አሞነ ያሰራው ግን እኔ አቃለሁ ማርያምን ክሬዲት እንኳን አትከለክልም በፍጹም ያው አዲስ ለምትከተል አንተ ነህ ተሸከምከው በነገራችን ተሸከምከው አንተ ነህ ይሄንን ሰርግ በትዳሬ ውስጥ ዳኒ ሰይፉ ላይ ፕሮግራም ከቀረበ በኋላ እያለቀሰ ደውሎ የእምነት አባቶችንና ኃይለ ገብረስላሴን አሰልፌ እመጣልሻለሁ ምንም ከዚህ በኋላ ካንቺ ጋር መነጋገር አልፈልግም ያኔ ምን እንደምትሰማሻለሁ ከዚህ በኔ መቋጠር አልችልም ከዚህ በኋላ መቀመጥ አልችልም ማለኝና ሁሌ ለኛ ትዳር በቃ በቀኝ በኩል የሚቆም መልካም ልብ ያለው ዳኒ በጣም ነው የምወደው ከነባለቤቱ የእውነት ነው ማለት ለዛ ነው ፕሮግራም ላይ እንዲመጣ በቁጥር አንድ ይጋበስኩት ቀን ሰው ነው ቀን እሱ ዘላለም ይታገሱ በኢየሱስ የሚገርሙ ናቸውና ከልቡ ነው የሚያወራው ለማለት ነው እንዴት ነው የሚያበሰስት እግዚአብሔርን በፍቅር ነው የሚያሙል ጌታ በጅምራን አመርቆ በመክሊት ምክንያት ነው አየሽ መክሊት እንዴት ምክንያት እንደሆነች እስቲ ጎበዝ የኔ ጀግና ልበል አረ እኔ ስትሞልጭኝ ነው ደስ ስለዚህ በግድ ወጀብን እናስመርቃለን ብለን ማንተ ድለኛ ነገነት የምታከል ገነት የምታከል ቆይ መልሰው ገነትን የምታከል ወፍራም ሴት ገነትን የምታከል እናት ገነትን የምታከል ጎረቤት ገነትን የምታከል አለቃ ገነትን የምታከል ምን ይሄው ስተት ነው ገኒ አይደለም ምን ለምቆረጥከው እኔ አስቀምጬው የርኩትን ነካክተሽዋል ማቤት ይላልከው ማማት ሙት አልከው ሰለ ጨዋታ አላቁም ተማረድ ለኛ ነገነትን የምታከል ሰው አለች መጋኛ ይቁረጥክ ሌላ ምንም አይደለም ሰው አለች ይሄው እነሱ ራሳቸው በፍቅር እንዲሲሉ ይቆርጥ ነገር ይቁረጥክ ገነትን ምታል ብሎ ሌላ ወሬ በነገራችሁ ላይ ጉንፋኑ አይደለም እናፈጠኝ የገኒ እርግማን ነው ለዘለና ምን እንደምወደው ነው ገልጽልኝ ከነ ባለቤቱ ሀና ለኛ ቤተሰብ ያላችሁ ስሜት ይገርመኛል አሁንም ተስተካክለው ገምጌ ብላል ያስቀመጥከኝ እንዴ እኔ እሱ ያንተ ጉዳይ ነው እኔ አሁን ከቶቹ በትክክል ቦታ ከትም አንተ በጣም አሪፍ እንደሆንኩ አውቃለሁ ግን ይሄኛው ግን እኔ ፈልገውና ማልፈልገው ነገር እንዲስተካከልና ቦሪንግ እንዳይበዛ ቦሪንግም እንደማታረጋጋለሁ የእውነት ጎበዝ ኤዲተር እንደሆንኩ አውቃለሁ ካሜራና ኤዲቲንግ ጎበዝ አቅም ያለ እንደሆንኩ አውቃለሁ ግን በቃ ይሄኛውን አላመንኩትም ይሄ ትልቁ የታሪክ ያንጓ ነው ትልቁ ወደ ሌላ አቅጣጫ ሄደበት ላይፌ ሳላስበው ወደ ሌላ አቅጣጫ ሄደበት ስለሆነ በልዩ ጥንቃቄ መስራት ስላለብኝ የተቀመጥኩት እንጂ አስችልም ብዬ እንዳልሆነ ታውቃለህ ሁሉ ነገር ጥዬልህ እንደምትሰራ ታውቃለህ ሲስተም ስታገኝ እጨፈጭፋለሁ ማጥረግ እንደሆነ እሱ ግድ ነው ደግሞ ከዛ ውስጥ እኮ አሪፍ ሲሆን ደግሞ ደስ አይልም ጥሩ ነገር ሲሆን ለአሪፍ ነገር እኮ ነው የምጮኸው የኔ ጌታ ዘልዬ እኛ እንግዲህ ሁላችሁም እናመሰግናለን መጀመሪያ የዛሬ 13 ዓመት ምናምን አካባቢ እነሱ ቤታችን ኤዲቲንግ ሲሰራ ሌላው ገኒ ምን አትወድም ያው ፖዝ አትወድም ገኒ ተከተከ ነው ፈልገው ተከተከ ለኤዲተሮች ነው አዲስ ለምትመጡ ሰው አውቀው ቢመጡ አሪፍ ነው ጥሩ ነው እና ሁሌ እንትን ተነጫናጭ እንዳትመስላችሁ አይደለች ስራው ካለቀ በኋላ እናት ልጅ ስራው ላይ ደግሞ አለቃ ሳይሆን ምንድነው ይሰራልኝ የዘላለም በነገራችን ወደፊት ይሄዳል እንገይረው ከነማዬ ቀጥሎ ከማዬና ከደስታ ቀጥሎ ዘላለም ይግባል እና ጽዳትና እንገይረዋለን ይቦዝ ሲሙ እኔ ጌታ ባሪ እኔ ቆንጆ አቤት ቡና ቢገኝ አቤት ዳዊት አይደለም ጀበና እንግዲህ አንተ ቡና ፍላጎት ማብቂያ የለውምና እኔ ቀኑ ሙሉ ተቀቅላለሁ የላይኛው አሬው አውቀናል ፍጽ አሬላኛው እዚህ ጋር ቪዲዮ በኢየሱስ ክርስቶስ ቪዲዮ አረ በማርያም በእናትህ ፍጽ በእግዚአብሔር የትኛው እንደከፍት ሙዳት ያዝብኝ ይሄንን ሶስተኛውን እዚህ ጋር ያው ዘሪ እሱ ጋር እሱ ወይ ይሄው ይሄኮ ይሄኛው እኮ አለ እኮ ሄኖክ ያዘው ነው
ይሄ ካሜራ አይደለማ። ይሄ እሷ ካሜራ አይደለም። መነጣጠልን እንሰርከው እኛ ነን። ተፈትሽ አምጣ። እግዚአብሔር መለያየትን አያውቅም። መለያየትን የሚያይበት መለያየትን አያውቅም ሲል ታገልና ታፈር ተቃቅፈው አሉ። አርጋቸው ፍቅርን እናሳይ በእነሱ። እሺ አንተን በለውና እናስለቅሰውና በቃኝ ያስለቅሰ ቁረጠው እስቲ ቁረጠውና መኮረኒው እንትን አይደለም ብቻ ላጤ ሆኖ ልጆችን ማኔጅ ማድረግ አለመቻልን ነው ለማሳየት የፈለገው። ማስተረፉን ያገናኛል ከላይ ወይም ልጅታ ጋር መምጣት ቸኩሎ ያስተረፈው ምክንያት ከበደ አልዘቅ ቆሻሻው ከበደ ተስማሙ ምንም አንስማማም። ትናንትና በበረኪና አጸድቼዋለሁ። መቤቴንም መቀመጫው ሁሉን ነገር ልጆች አስተዳደግ ላይ እዛም ሲሉ ምን ያህል ፎከስ እንደማይሆኑ ለማሳየት ምንድን ነው የቆረጥከው? ይቆጣው ነበር እንዴ እኮ በደንብ ስራ ቆረጥኩ። ድምፅ ቆጣው ብለህ እኮ ነው ያልከው። እስቲ ግብግብ ላይ ግን ምንም አታሹፍ ስራው። አይ ኖ ምንም አይገኛት በለኝ። እዚህ የማሾፍ ጉዳይ አይደለም። ግን ትንፋሽ እኮ ምን ትንፋሽ? ተንፍስ፣ አየር አለ። ተንፍስ። አላፈናፍንሽ